ፋኖ ይበልጣል ጌቴ ነኝ። አፋባ ቴዎድሮስ ምዕራብ አማራ ቀጠና 201ኛ ኮር 64ኛ ክፍለ ጦር ዝግኝነት ኃላፊ። እንግዲህ በዛሬው ዕለት የአገዛዙ ስርዓት አባል የነበሩ ወደ 64ኛ ክፍለ ጦር ተቀላቅለዋል። እንግዲህ በሸበል በረንታ ወረዳ የሚገኘው የአገዛዙ አረመናዊ ሰራዊት ከመርገጭ ቀበሌ ስርዓቱን በመክዳት እንግዲህ በዛሬው ዕለት ክፍለ ጦራችንን የተቀላቀሉ ወንድሞቻችን ጋር እገኛለሁ ማለት ነው። ስም አልበል። አማኑኤል ይባላል። አማኑኤል ማን? ይሽዋስ። ከየት ነው? ወደ ቦታ መተማ። አንተስ? ነፃነት አበበ እባላለሁ ከደቡብ ጎንደር። ደቡብ ጎንደር። እሺ። ማሩ ለተባለው ጋይንት። እሺ፣ እናንተ እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። እራችሁም በአንድ ነው የወጣችሁት? ግን እሱ ቀድሟል። ሁለታችን በአንድ ነው የወጣና እሱ አድሯል። ጧት ነው ማታ ነው የወጣው ለሊት። እኛ 11 ሰዓት ላይ የወጣነው። እንግዲህ አሁን ባለንበት ወቅታዊ ሁኔታ የአማራ ሕዝብ በአማራነቱ ተገፍቶ ተሳዶ ትግሎችን እያደረገ ይገኛል። እንደ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ክፍለ ጦር 64ኛ ክፍለ ጦር እናንተ የወጣችሁበትን ቀጠና ሸበል በረንታን እያስተዳደረ ይገኛል። በርካታ የጥላት ኃይል ህዝባዊ ፋኖን እየተቀላቀለ ይገኛል። እንግዲህ እናንተ ወደ ፋኖ መዋቅር ወይም ደግሞ አገዛዙን ስርዓት ከርታችሁ እዚህ እንድትቀላቀሉ ዋና ያደረጋችሁ ምክንያት ምን ነው? ምክንያት ከዛ ወደዚህ ከርተን የመጣንበት ምክንያት ከዛ የአማራ ልጅ እንደፈለገ መኖር አይችልም። ፍቃድም አይሰጠውም። ጭቆና የሚበዛኛ ላይ ነው እና እንኳን ወጥን እንዝናና ለካርድ መግዣ እንትን ራሱ አንወጣም እና ከርተን የመጣንበት ምክንያቱም እንደዛው ነው የመጣነው። አፍሰው ነው ይዘውን የመጡ ከድተንም መጠናል። ያው ፋኖም አዚም ተቀላቅለናል። ፋኖ ወንድም አሉና እዛም ለነሱም እንትን እያልን እነሱም ደውለናል። ፋኖ ወንድሞቻችን ጋርም ተቀላቅለናል። እኛ የወጣነ እሱ ማታ 4 ሰዓት እንደወጣኛ ደግሞ ለብቻ ነበራት እንትን ያዝና ለፈጣ አዛም በኋላ እሱ 4 ሰዓት እንደደ እኔ ከ5 እስከ 7 ወርድያ ነበርኩኝ። አዛም በኋላ ወርድያ ቦታ ላይ የኛ አመራር መጣና አየነ ተቆጣጥሮን ሲመለስ አዛም በኋላኛ ደግሞ ይሄ መሄዱን አልሰማንም። አዛም በኋላ እንደገባነ ከቤት መሄዱን ሰማን። አዛ እንደሰማነኛም የኛ መሳሪያም ተጠረነፈብና መሳሪያችንም እንደተጠረነፈ አዛኛም ከፋኖ ጋር ትደዋወላላችሁ ተብለን እንድታሰርም እንድረሽንም ሊሆንም ይችላል ብለን አዛም በኋላኛም በቃ መድማ አለብን ወደ ፋኖ ብለን ሁለታችን መጣናል። አወጣጣችን በቃ እሱም ይሄዳል አብረን ተመካከረን ስለነበር ሁላችንም ወደ 8 ነን ምናምን ያማራ ልጆች ነበር። ሙላችን ታጥቀን እንወጣለን ብለን ነበር። ሁላችን ታጥቀን እንወጣለን እንዳልን እሱም ድንገት ከአመራሩ ጋር ተጣልቷል መሰለኝ። ማታ የሆነ ትንሽ ክፍተት ነገር አግኝቶ መጥቷል። አዛኛም የእሱን ያህል ክፍተት አላገኘነው ነበር። በቃ ከመቱና ምንቱና ብለን ሩጠን መጣና አንዴት ጥይት ነው ምናምን ተኮሱ። እዛም በኋላ ሳንመታም ወጣናል። እሺ፣ ስም አልበል ወንድም አለ። ነፃነት አበበ እባላለሁ። እንትን ከፋለሁ። ነፃነት አበበ ከየት ነው የወጣው? ከመርገጭ ከሸበል በረንታ። መርገጭ ሸበል በረንታ ላይ ያለው አገዛዝ ስርዓት እንግዲህ በቅርብ ቀን እንኳን የንጹሃን አርሶ አደሮችን ከብት ወስዶ ያረደበት ሁኔታ አለ። እንዲሁም በከተማዋ ውስጥ በርካታ ግፎችና ስቃዮችን በደሎችን በህዝባችን ላይ እያካሄደ ነው ያለው። እንግዲህ አንተ ስርዓቱን እያካሄደ ያለውን አጠቃላይ አረመናዊ ተግባርን በመቃወም ወደ ፋኖ መዋቅር ገብተህ ተቀላቅለሃል። አሁን ከዚህ ጋር ተያይዞ ስርዓቱ ምን እያካሄደ ነበር? የወጣህበትስ ምክንያት ዋና ዓላማ በምን ምክንያት ተገፍተህ እንደወጣህ ዝርዝር አድርገህ የምታቀርበው ሐሳብ ካለ ብትገልጽልን። የወጣሁበት ምክንያት ዓላማ በዋርዲያ በኩል ደግሞ በዋርዲያ በኩል ለምን ታንገራግራለህ? ምክንያቱም ጫና ሲበዛ ለምን ነው በእኛ ጫና ታበዝ ምናምን ብዬ ስጠይቃቸው ጋንታ መሪ ፋልና ከሰሰ። ጋንታ መሪ ሲከስ ለምን ጋንታ መሪ ታንገራግራለህ ብሎ ኃላፊው መጣና በኤሌክትሪክ ጎማ እንደማለት ጀመረ።
ለምን ብዬ ስከራከረው ትክክለኛ የመንግስት አገልጋይ ከሆነ እውነተኛ መንግስት ለመንግስት ለመደገፍ ከሆነ ከመጣህ ሲማተህን ፍታና አሳየኝ አለኝ። ስለዚህ ለምን ማተህን ፈታለሁ ብዬ እሱን ስከራከር እንደነበር ደግሞ መጥቶኝ ሲመተኝ እኔም ዝም አልኩና ቆየሁኝና ኔትወርክ አለ ከዛ ቆይቼ ሽቦን ወዲያው ሽቦ ፈትቼ የሽቦ አጥር ፈትቼ እዛ ሸውቼ መጥተው ይገዛ ነው። እሺ ስማ ልበል ማሩ ለተው ከየት ነው? ስንተኛ አዝነህ? ኮሩን ስድስተኛ እዝ ኮሩን 601ኛ 52ኛ ተፈጠር 5ኛ ላይ የሬጅመንት ምንድነው? ሬጅመንት ውስጥ ሬጅመንት መሐንዲስ ቀኝና መሐንዲስ እና እንዴት ነው የወጣው? የወጣንበት የአማራ ልጅ በጣም ይጨቆናል። ማተፍቱ ራሱ ይላል እንደዛ ስለምን በጣም እናደዳለን። አዛ የልጅ ያስከዳችሁት ልንከዳ 8 ነን እንደዛ ነው የሚያራል 8 ሁላ ታጥቆ ሊወጣ ሲል ይሄና ጋንታ ማሪው ሲጣሉ ይሄ አጋንታ ማሪው ሲጣላ ይሄ መጀመሪያ ወጣ ተማክረን ሊወጣ ሲል አዛ ስንወጣ እናንተ ናችሁ ያስከዳችሁት አለና የዚህ መሳሪያ አስወረዱት። መሳሪያውን ሲያስወርዱት ልትታሰሩ ነው ዛሬ ምናምን ሲሉን አጥር ነበረ የትምህርት ቤት አጥር ቆርቆሮ ያንን ዘለን ስንወጣ ተከታተሉ እነሱን ተከሱ። አዛ የሆነ እንግዲህ ስለ አወጣጣችሁና አንዳንድ ነገሮችን ስትሉን የቆያችሁት ይህ አገዛዙ ኃይል እንግዲህ በአማራ ሕዝብ ላይ በርካታ ግፎችን እየሰራ ይገኛል። ከዚህም ውስጥ እንግዲህ አገዛዙ የውሸት ፕሮፓጋንዳውን እየነፋ ጽንፈኛ አለ ፋኖ ሌባ ነው ምናምን እያለ ነው የውሸት የፖለቲካ ትምህርት እናንተን እያስተማረ እዛ እንድትቆዩ እያደረገ ያለው። እውነት ፋኖ ሌባ ነው? ፋኖስ እዛ ከተማ ውስጥ ያለ ተወሽቆ ያለው የአገዛዙ ስርዓት የመከላከያው አባልም ይሁን አገዛዙ አይደለም። ህፃናት እየተደፈሩ እንደሆነ መረጃዎች አሉ። የንጹሃን ሀብት ንብረት እየተዘረፈ እንደሆነ መረጃዎች አሉ። ከዚህ ጋር ተያይዞ እንደው ማብራራት የምትችለው በአይንህም ያየኸው የተፈጸመውን ትክክለኛውን የምትነግረን ነገር አለ ወይ?